Hi, salam. Welcome back my YouTube channel again በአናዘር ቪዲዮ ጋይስ እንዴት ናችሁ? ታዲያ ዛሬ እንግዲህ ቆንጆ የሆነ ቪዲዮ ይዤላችሁ መጥቻለሁ። እንደምታዩት የዘሪቱን የመጽሐፍ ምረቃ ታድሜ ነበረ። በጣም ደስ የሚል ጊዜ አሳለፍን። በእውነቱን ለመናገር በጣም ሶ ስዊት ግሬት ታይም። እዚህ ጋር እንደምታዩት ሴታፖ ምናምን ተስተካክሎ ዘሪቱን እየጠበቅን ነበረ። በጣም ይዘንብ ነበረ። ለዛ ነው ከቤት ስወጣ ምናምን ያልቀረጽኩላችሁ። ሮሪ ሆቴል ነበር የተዘጋጀው። በጣም ደስ የሚል ጊዜ አሳለፍን ከዘሪቱ ጋር። እንደምታዩት ሴታፖ ምናምን ተስተካክሎ እኛም እዚህ ጋር እየጠበቅናት ነበረ። በጣም ብዙ ሰው ነበረ። ለዛ ነው በጣም ጫጫታ ስለነበረ ቮይስ ኦቨር ያስገባውላችሁ። የሰዓቱ ሪከርድ ያደረኩ ቪዲዮ በጣም ጫጫታ ስለነበር ሊሰማ አልቻለም። በጣም ብዙ ሰው ነበር እንደምታዩት። በጣም ብዙ ሰው ነበረ። እዚህ ጋር እንግዲህ ሁሉም ሰው እሷን እየጠበቀ ነበረ። በጣም ቆንጆ ጊዜ አሳለፍን። በጣም ደስ የሚል ፕሮግራም ነበረ። እዚህ ጋር እንግዲህ እንደምታዩት ሴታፖ ተስተካክሏል። እሷን ብቻ ነበር የምንጠብቀው። ፋይናሊ እንግዲህ ሺስ ካሜን ወደ መድረኩ መታለች። ሺስ ሶ ስዊት ሺስ ሶ ካይንድ ኤንድ አምቢሽየስ ፐርሰን ናት። ማይ ጋድ እኔ በጣም ነው የወደድኳት። አክቹዋሊ እኔን የሚያውቁ ሰዎች ሁሉ ስለ ዘሪቱ ያለኝን አመለካከት በደንብ ያውቃሉ። እዚህ ጋር እንግዲህ ተጀመረ። ኬፋለችን ምናምን ባይኗ ፕሮግራሙ እንግዲህ ተጀመረ። መጽሐፍ ማስፈረም ጀመርን። እዚህ ጋር እንደምታዩት አንድ ሰው ከፍቴ ነበረ። ተናፍተር ሚ ሀጋረኳት እንዴት ደስ እንዳለኝ። አይ አም ሶ ኤክሳይትድ በእውነት በሰዓቱና መጽሐፏን አስፈረምኩኝ። እንደምታዩት እዚህ ጋር ፈረመችልኝ። ለመቅደስ በጣም አመሰግናለሁ አለችኝ። ያው ሁላችንም እንደዚህ ነው የተባልነው። እንግዲህ በጣም ብዙ ሰው ስለነበረ እሷ መጽሐፏን እስከምትጨርስ ድረስ እኛም ኢንጆይ እናድርግ፣ የአምልኮ ሰዓቷ እስኪደርስ ብለን እንደገና ተመልሰን ወጣንና ካፌ ሄድን። ግሬት ታይም አሳልፈናል። ሌላውን ለእናንተ እንድታዩት ልተውላችሁ። አመሰግናለሁ።
እንግዲህ እዚህ ጋር እንደምታዩት እኛም ጨረስን፣ እሷም ለእረፍት ወጣች። ትንሽ ሰዓት ህዝቡ በጣም የበዛ በጣም መጣ። እኛም እዚህ ጋር ሻያችንን ቡናችንን ጠጣን። እሷም ትንሽ ውሃ ምናምን ጠጥታ እስክትመጣ ድረስ እኛም ፎቶአችንን ተነሳሳን። እንደምታዩት አያችሁት፣ እዚህ ጋር ያስገባውላችሁ አውቄ ነው እንዴት እንደምናምር። በጣም ወደው ጊዜ ነው በቃ በህይወት ይሄንንና በጣም ከልጅነቴ ጀምሮ እንዲሆን እፈልግ ነበር እንዳገኛት እሷንና ኤልያስ መልካ። እውነት ድርሰት ልቦለድ ነበር የሚመስሉኝ፣ ማለት በአካል እንደዚህ ማገኛቸው አይመስለኝም ነበረ። በጣም ነው ደስ ያለኝ። ዘሪቱ አይ ላቭ ዩ። እዚህ ጋር እንግዲህ አምልኮ ሰዓታችን ሊጀምር ነው። ያው እንደምታዩት ፕሮግራማችን ሊጀምር እየተዘገጃጀን ነው። እንደምታዩት እሷን እየጠበቅን ነው። ፕሮግራማችን እንደገና ሊጀምር ልናመልክ ወደ መድረክ እስክትመጣ እየጠበቅናት ነው ጋይስ። በቮይስ ኦቨር እንደዚህ ቪዲዮ ሰርቼ አላቅም። ቀጥታ ነበር ማስገባው ወይ ክላሲካል ነበር ማስገባው። ግን ዛሬ ያው እንግዲህ እንደምታዩት ቮይስ ኦቨር ሰርቻለሁ። ዘሪቱን እየጠበቅን ነው። እባክሽ ነይ ወደ መድረኩ እያልናት ነው። እንግዲህ ሙዚቀኞቿ እየተዘገጃጁ ነው። ትመጣለች ብለን ተስፋ እናደርጋለን። እንግዲህ እስቲ ትንሽ እንጠብቃት። ይሰማል በደንብ። በጣም ነው የምናመሰግነው ስለመጣችሁ። ቴንክ ዩ። ጥሩ ጊዜ ነበረን አይደል? እስካሁን ይሰማል? ከተሰማ ዝም ብለን ነው የምንሰማው። ከልጅነት እስከ ልጁነትን ሰፖርት ስላደረጋችሁ ብንወስደው ይጠቅመናል ብላችሁ ስላሰባችሁ በጣም እናመሰግናለን። ደግሞ እንደሚጠቅማችሁ አምናለሁ። የመጽሐፉ ምክንያት እንዲጠቅም እግዚአብሔርን እንዲያከብር ስለሆነ
አምናለሁ ይጥቀማችሁ። ጥቂት ክፍሎች አነብላችኋለሁ ለማስታወሻ እንዲሆነ። ከዛ አንድ ሁለት መዝሙር እንዘምራለን። እኔ በያዝኩት እትም ላይ ገጽ 44 እንዲህ የሚል ክፍል አለ። ከመዝሙረ ዳዊት ምዕራፍ 94 ቁጥር 19 ጠቅሶ ይጀምራል። አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት። እንባዬ ጎርፍ ሆኖ እንዳይወስደኝ እፈራበት የነበረው ሰሞን አልፎ ሳቅ በሳቅ የሆንኩበት ወቅት ደግሞ በሕይወቴ ጀመረ። ያለሁበትን ሁኔታ ማገናዘብ ተስኖኝ ወይም ምንም የተለወጠ ነገር ኖሮ ሳይሆን በቃ እግዚአብሔር አብሮነቱን ለሰከንድ ልጠራጠር በማልችልበት ሙቀት ውስጥ ስለከተተኝ ነው። በሁኔታዬ አስፈሪነት ልክ የእርሱ የበዛ ማጽናናት አገዘኝ። ለነገሩ ቀድሞም ቢሆን ፍርሃቴ ከእግዚአብሔር ጋር ያለኝ ግንኙነት ምንም ይሆናል ብዬ አልነበረም። ከመጀመሪያውም ቢሆን በእኔ መልካምነት ላይ የተመሰረተ ግንኙነት ሳይሆን በእርሱ ምሕረትና በጸጋው በሆነ በመልካም ፍቃዱ ላይ የተጀመረ ፍቅር ነውና ይጥለኛል ብዬ አልሰጋሁም። ሕይወቴም እንዲህ ባለው ደረጃና በተገለጠ መንገድ አይሁን እንጂ ወደ ጌታ በቀረብኩ ቁጥር መልካምነቴን ሳይሆን በየዕለቱ ድካሜንና አለመብቃቴን ከሚያስረዱኝ ሁኔታዎች ጋር የምፋጠጥበት ነው። ነገር ግን ለቤተ ክርስቲያን መታነጽና ጌታ በረዳይ መጠን ሕይወቴ በሰማይ ላለው አባቴ ክብር እንዲሆን አኗኗሬ ዓለምንና ስርዓቷን ይኮንን ዘንድ የዘወትር መሻቴ ነበርና ያ በተገለጠ ሁኔታ ተጎድቶ በተገኘ ጊዜ በብዙዎች ላይ ሊፈጥር የሚችለውን ጉዳት በማሰብ ነበር ሐዘንና ጭንቀቴ። እግዚአብሔር ሲያጽናና ድንቅ ነው። የትኛውም ከባድ ሁኔታ ከእርሱ ጋር ቀላል ነው። እንደ ቃሉ አእምሮን የሚያልፍ ሁኔታን የሚውጥ ሰላሙ ደህና ያደርጋል። እንኳን አምላኬ እርሱ ቸሩ ጌታ ሆነ። እንኳን የማውቀው በመረጃ ብቻ ያልሆነ፣ እንኳን በስሚ ስሚ ያላወቅሁት፣ እንኳን በአስተርጓሚ ያላወቅሁት፣ እንኳን የልቤ አምላክ ሆነልኝ። እንኳን የማወራው የሚያወራኝ ጌታ ሆነልኝ። የቅርቤ የጓዳዬ ጌታ፣ መልካምን ብቻ የሚያስብልኝ እግዚአብሔር ፍቅር ነው። ተግሳጹ ፍቅር ነው። ጉሸማው ፍቅር ነው። ፍርዱ ፍቅር ነው። ምሕረቱ ፍቅር ነው። ማጽናናቱ ፍቅር ነው። የሆነው ሁሉ ሆኖ ሳለ ምንም እንደማልሆን ሁሉ ለበጎና ለእርሱ ክብር እንደሚሆን እንዳውቅ አድርጎ ልቤን ደገፈው። ጭልምልም ብሎብኝ በነበረው ሁኔታ፣ በእርግጥም ከባድ በሆነው ሁኔታ ውስጥ ከመቼውም ጊዜ በላይ ቀረበኝ። አምልኮንና የደስታን መንፈስ አበዛልኝ። ገረመኝ ችሎታ የማጽናናት ደነቀኝ ችሎታ የማጽናናት አይመስልም ነበር
እዚህ አደረሰኝ ማንም በሌለበት በሚያስፈራው ሌሊት በሕይወት አቆየኝ ያንተ መገኘት ማንም በሌለበት በድቅድቁ ሌሊት ብርሃን ሆነልኝ ባንተ መገኘት ገረመኝ ችሎታ ማጽናናት ማጽናናት ደነቀኝ ችሎታ ማጽናናት ማጽናናት ነገን ለማለም ከማይመች ተስፋን ከሚያስቆርጠው ቦታ አወጣኝ ምሕረትህ ደጉ መገኘትህ አነቃኝ መንፈስህ አቁመኝ የእውነትህ ተሰብሬ ነበር እንደማልሆን ሆኜ የሚጠላኝን ክስ ትርክቱን አምኜ የከመረብኝ የበደል ሪቶ ብርሃን ገፈፈው ያንተን አስረድቶ የበደልኩት አንተን ነው ያጽናናኸኝ አንተው የርኅራኄ አባት አመሰግንሃለሁ መተላለፌን አልፈህ በሰላም አቀፍከኝ ራሴን ከጣልኩበት አነሳኸኝ አቆምከኝ ማጽናናትህ ገረመኝ ምሕረትህ ልቤን ነካው ማጽናናትህ ደነቀኝ ፍቅርህ ልቤን ገዛው ማጽናናትህ ገረመኝ ምሕረትህ
በየዕለቱ ማጽናናቱ እያስደነቀ ማጽናናቱ ነው የሚያስቀጥለው። ትንንሽ ለሚመስሉትም ውጣ ውረዶች እግዚአብሔር ማጽናናት የእግዚአብሔር አብሮነት ነው። ሌላ ትርጉም የሚያስቀጥል ጉልበት እንደማንችል ባወቅን እንደማንችል ባመንን ጊዜ ሁሉ ለትሑታን ጸጋን የሚሰጠው ጌታ ድካማችን ፍጹም የሆነ ይዞን ይቀጥላል። እንግዲህ በምታዩት መልኩ የመጀመሪያ አምልኳችንን ጨርሰን ሁለተኛ አምልኮ ለማምለክ ሌላ እንግዲህ ከመጽሐፉ አጣቅሳ የተነሳችበትን የመዝሙሯን ሀሳብ ለመናገር እየተዘገጃጀች ነው። መሳሪያዎቹ እስኪስተካከሉላት እየጠበቀች ነው። መብራት ትንሽ ረብሾ ነበር በመሃል። እኔም እንግዲህ ከእርሷ ጋር ሁለተኛውን አምልኮ በደንብ ማምለክ ስለፈለግኩኝ አልቀረጽኩላችሁም። እዚህ ፕሮግራም ላይ የታደማችሁ የነበራችሁ ታውቁታላችሁ ምን አይነት አሜዚንግ ጊዜ እንዳሳለፍን። ኤኒዌይስ ስላያችሁልኝ አመሰግናለሁኝ። ቴንክ ዩ ሶ ማች ፎር ዋቺንግ ባይ